በኬንያ የንጹህ ውሃ መጠጦች እጥረት ብዙ ሰዎች በጨው ውሃ ማጣሪያ ጣቢያዎች እንዲመላለሱ ያደርጓቸዋል። ነገር ግን እነዚህ ጣቢያዎች ማግኘት ለብዙ ሰዎች ቀላል አይደለም። በዚህ ምክንያት ብዙ ሰዎች ለበሽታ ይጋለጣሉ፣ ለሞት ይዳረጋል። አካባቢ በቂ የውሃ ቧንቧ መስመሮች ስለሌለ ውሃ ማግኘት በጣም አስቸጋሪ ነው። ይህ ስራ በጣም ከባድ ነው። ውሃ በብስክሌት ለማመላለስ በጣም ይቸገራሉ። ይህ ስራ በጣም ከባድ ነው። መንገዶቹ ቁልቁል ናቸው፣ ጉድጓዶች በብዛት ይገኛሉ። ይህ ችግር ለመቅረፍ ዳንና ረዳን ወደ ኬንያ ተጉዘዋል። ዓላማቸው ውሃ ለሚያደርሱ ሰራተኞች አዲስና ጠንካራ የኤሌክትሪክ ብስክሌት ስጦታ ለመስጠት ነው። ነገር ግን ከዚህ በፊት ለሌላ 1000 ብስክሌቶች ለመስጠት ተዘጋጅተዋል። ስለዚህ በተጨማሪ እስከ መጨረሻው እንድታዩት እንጋብዛለን። አሁን ያለነው በጊቭ ፓወር 8ኛው የፀሐይ ኃይል የጨው ውሃ ማጣሪያ ጣቢያ ነው። ይህ ድርጅት በየቀኑ 1 ሚሊዮን ሊትር ንጹህ ውሃ መጠጥ ያቀርባል። የጨው ውሃ ማጣሪያ ስርዓቱ እንዲህ ይመስላል። ጨዋማ ውሃ ወደ ቱቦ ይገባል። ከዚያም ከፍተኛ ግፊት በልዩ ማጣሪያዎች ውስጥ ያልፍና አስፈላጊ የሆኑ ኬሚካሎች ጋር ይታከማል። በተጨማሪም ንጹህ ውሃ መጠጥን ይሰጣል። ዳን ያልታከመውን ውሃ ምን ያህል መጥፎ እንደሆነ ለማወቅ ሞክሮታል። በኮሎምቢያ ደሴት ላይ የቀመሰውን የጨው ውሃ አስታውሶታል። ከዚህ በኋላ ሚስተር ባርሳን ጋር ተገናኝተናል። ሚስተር ባርሳ የ6 ልጆች አባት ሲሆን ለልጆቹ ምርጥ መሆን ይፈልጋል። ልጆችን ምርጥ አባት ለመሆን እፈልጋለሁ። ስለዚህ ቤተሰቦችን ለማስተዳደር ጠንክሬ እየሰራው ነው። ብስክሌቴ ጋሪ የለውም። አንዱ ፔዳል ጠፍቷል። ብሬኩም በትክክል አይሰራም። አንዳንድ ጊዜ የሞተ ብስክሌት ላይ የምጫወት ይመስለኛል። በቀላሉ የሆነ ብዬ አስባለሁ። ሚስተር ባይስ እንደ ሌሎቹ ብዙ የውሃ አከፋፋዮች አንድ ጊዜ በ2 ሊትር በላይ በብስክሌት ይዞ ይሄዳል። ይህም በየቀኑ 7 ጊዜ ያመላለሳል። ብዙ ጊዜ ብስክሌቶቹ በጣም ከባድ ስለሚሆኑ ሊነዱም አይችሉም። ይልቁንስ በከተማ ውስጥ እየገፉ ይጓዛሉ እና ለእያንዳንዱ ጉዞ $1 ብቻ ነው ይቀበሉት። ይህም ቢበዛ በቀን $7 ያገኛሉ። ራማ የተባለ ሌላ የውሃ አከፋፋይ ደግሞ ቤተሰቡን ሙሉ በሙሉ በዚህ ስራ ነው የሚደግፈው። በማንኛውም ሰዓት ከጣቢያው ስልክ ሲደወልለት ወዲያውኑ ይመጣል። እንኳን የ2 ሳምንት ህፃን በቤት ውስጥ ቢመጣ ይህ ጊዜ የሚፈጅ እና ዝቅተኛ ገቢ የሚያስገኝ ስራ ብዙዎች ከድህነት እንዳይወጡ አድርጓቸዋል። ብስክሌቶቹ ምን ያህል ያልተረጋጉ እንደሆነ ለማሳየት ዳንን በቁልቁለት መንገድ ሞክሮታል። ብሬከር አለው? አይ የለውም። ከዚያም 23 አዳዲስ ብስክሌቶችን ወደዚህ አምጥተናል። ከኢ ብስክሌት ቡድንም የመጣው ስራ አስኪያጅ ስራ ከመጀመሩ በፊት በፍጥነት አዘጋጀላቸው። ከዚያ በኋላ የጣቢያውን ኃላፊ የውሃ ትዕዛዝ የሚመስል የውሸት ጥሪ አደረገላቸው። አከፋፋዮቹ ወደ ጣቢያው ሲመጡ ግን ያገኙት ውሃ ሳይሆን ሌላ አዲስ ነገር ነበር፣ የኤሌክትሪክ ብስክሌት። ለስራ የሚገባ የተዘጋጀ ዘመናዊ በጣም ቀልጣፋ ብስክሌት ነበረ። ከዚያም በኬንያ ውስጥ ላሉ 8 ለተለያዩ ከተሞች ተጨማሪ ብስክሌቶችን አከፋፍለናል። አዲሱ ብስክሌት የመጀመሪያው ማድረስ ስራዬን ቀላል አድርጎታል። እነዚህ ብስክሌቶች የአከፋፋዮቹ ብቃትን በእጅጉ አሻሽለዋል። ስራችንን በጣም ነው ያቃለለው። መንገዱን በቀላል ነበር እየሄድን የነበረው። አሁን ከዚህ በፊት ከሚያደርጉት እጥፍ ያህል ጉዞ ማድረግ የሚችሉት። ይህም ማለት የቤተሰቦቻቸውን ገቢ እጥፍ ያገኛሉ ማለት ነው። እና እኛ እያደረግን ያለነው የውሃ ተደራሽነትን ማሻሻል ብቻ አይደለም። እነዚህ የአከፋፋይ ቤተሰቦችን እንዲደግፉ አዲስ ተስፋ እየሰጠናቸው ነው። በጣም ወድጄዋለሁ። እውነት በጣም ነው የሚመቸው። ነገር ግን በኬንያ የምናደርግ ይህ የመጀመሪያ እርምጃችን ብቻ አይደለም። እነዚህ ብስክሌቶች በአንድ ቻርጀር 64 ኪሎ ሜትር ያክል መጓዝ ይችላሉ። ይህ ሰው ወደ ስራ፣ ወደ ትምህርት ቤት ወይም ወደ ሕክምና ለመድረስ በጣም በቀላሉ ይረዳዋል። እናም በእርግጥ በጣም ሩቅ መንገድ ያስኬዳሉ። የዛሬው ቪዲዮአችን ይህንን ይመስላል። አልፋ ዶክመንተሪ ይመቻችሁ። ላይክ እና ሰብስክራይብ እያደረጋችሁ